እሺ ይሄን ምስጢር ማንም መምህር ስለማይነግራችሁ እንዳታለፉት ተከታተሉት። ፋክት ኦፍ 9 እንግዲህ 9 ብዙ ፋክት እንዳሉ ነግሬያለሁ። በተጨማሪ ደግሞ ምንድነው ለምሳሌ ማንኛውም ቁጥር በ9 ዲጂቶች ስናባዛ ለምሳሌ 99 ሲባዛ በ7 ምንድነው የምናደርገው? እቺ 9 ብቻ በ7 እናባዛለን። ከዛ 63 መጣልን። 6ን እዚህ ጋር እንጽፋለን። 3 እዚህ ጋር እንጽፋለን። የቀረችዋን አንዷ 9 እዚህ ጋር እንጽፋታለን። ስንት ነው? 693 ማለት ነው። በተጨማሪ 9999 ሲባዛ በ6 ደግሞ ብታባዙ ባጭሩ እቺኛውን 9 ብቻ ከ6 ጋር እናባዛለን ማለት ነው። 9 ሲባዛ በ6 እንደምታውቁት 54 ይመጣል። 54ን እዚህ ጋር ጽፈን በመሃል ደግሞ የቀሩ ሶስቱ 9ዎች ስንት 9 ይቀርቷል? 3 9 ይቀርቷል አይደል? 999 እንጽፍ ስንት ነው? 59994 ማለት ነው። አንድ ምሳሌ ልጨምርላችሁና ከዛ ኮሜንት ላይ ጽፉልኝ ያደርግላችኋለሁ። ለምሳሌ 999 ሲባዛ በ8 ይሄንንም ለመጻፍ እችኛውን 9 ብቻ ከ8 ጋር እናባዛለን። 9 ሲባዛ በ8 ስንት ነው? 72 7 እና 2 እንጽፋለን። ከዛ ስንት 9 ቀርቷል? 2 9 የቀረውን እዚች ጋር እናስቀምጣለን ማለት ነው። ስንት ነው? 7999 ይመጣል ማለት ነው። በዚሁ መሰረት በ2 ወይ ደግሞ በ3 ሰከንድ ውስጥ የምታባዙ ቁጥሮችን እዚህ ጋር ላስቀምጥላችሁ። 9999 ሲባዛ በ3 በ5 ሰከንድ ውስጥ አባዙና ኮሜንት ላይ አስቀምጡልኝ። ከተመቻችሁ ሌላ እንደዚህ አይነት ጥያቄዎች ወይም እንደዚህ ትምህርቶች እንዲከተላችሁ ኮሜንት ላይ አስቀምጡልኝ። ፎሎ አድርጉኝ፣ ላይክ አድርጉኝ። አመሰግናለሁ።